እኔ ደግሞ ልጄን በፈለኩት ታይም መምጣት የመውሰድ መብት አለኝ። ተረጋጓት፣ ጨቃጨቁ የለህም። እውነት ለመናገር ስማኝ፣ እኔ መልካም ነገርን ጥሩ ነገርን መርጬ እንጂ እንደፈለክ እንደ ዕቃ ብድግ አድርገው የመውሰድ መብት የለህም። እንዴ ነው መብት የለኝም? ገባህ አይደለ? አስፈላጊም ከሆነ ደግሞ በፊት የሄድንበትን ሂደት መሄድ እንችላለን። አያቅተኝም። ገባህ? ጥሩ ነገርን ሰላምን መልካም ነገር ይሆናል ብዬ ነው እንጂ ሆነ ልጁ ምንም እኮ ሊያረጋ አይደለም። ይኸው ለዝም ብለህ እያመጣ ልጄን እየወሰድክ እዚህም ጋር እዛም ጋር አሁንም ሌላ ከመታመጣትም ሴት ጋራ እየወሰድክ ልጄን እንትን እንድትልብኝ አልፈልግም። ገባ? ስለዚህ ጉዳይ ደግሞ ማንም ምንም እንዲያወራኝ አልፈልግም። ጉዳዩ እነሱ ነው፣ እነሱ እናወራለን። ፍቅር ምንም አትበይ አይደለም። እንደዚህ የሚያስጨው ነገር የለም እኮ ነው። ምንም አትበይ። ምንም ዝም እንድትይ ነው ፈልገው። ምንም እንድትናገር እውነቱን ስትናገርሽ ነው እንዴ? ዝም እንድትይ ነው? አይመለከታትም። እኔ በሷ ያገሬ ልጆች እንናገራለን፣ አንፈርድም። አንድ ነገር ልናገር ነው የመጣው። ፍቅር አብርሃም ያልተቆፈረ ጉድጓድ ውስጥ ከቶ ሊቀብርሽ ነው። በልጅ እንዳትመጪ ያልኩሽ ለምን ነው ብላችሁ ያገሬ ልጆች ብትጠይቁኝ፣ ፍቅር የሆነ ቀን ልጄን ወሰደብኝ፣ ልጄን ከለከለኝ፣ አላሳይም አለኝ ብለሽ ስታለቅሽ ነበር። የእናት ወድ ይዞሽ እቺ ልጁ ክፉ ነው። አብርሃም በጣም መርዝ ነው። እኔ እንደዚህ አይነት ልክስክስ ወንድ አይቻለቅ። አብርሃምን ያየሁት ሰው በልጁ ገንዘብ ይሰራል። በልጁ ሲንከባከበው ያላየ ነው። የአባትነት ፍቅሩን ያላየ ነው። ሚስት ይሄን የመሰለ ልጅ ወልዳ ያልተከበረች። ልጁን የሚወድ ይመስልሻል? አይወደውም። አብርሃም የሚወደው ገንዘብ ነው። አብርሃም የሚወደው ሴት ነው። ለዚህ በሰው ሊያስጠምድሽ ነው የመጣው። እናቴ አፍሽን አያገባሽም። ስለ ልጁ ስለ ሩታም አያገባሽም። አልተናገርሻትም አንቺ፣ እሷም አልተናገረችሽም። ተከባብራችሁ ነው። ለምን ያመጣው እሱ ስለሆነ። ለዚህ አብርሃም ልክ አይደለህም። መቼም ደግሞ ልኩን አታውቅም። ልክ አይደለህም ስንል በምክንያት ነው። ተመለስ። ከ2018 አታልፍ መሰል አንቀልቅሏል። ድራማ ቢሆንም የሷ አፍ ውስጥ የገባ ነው። በጣም ነው የተንቀለቀልከው። በጣም ሰው እኮ የሆነ ነገር ሊደርስበት ሲል የሆነ በቃ የሚሄድ ውሃ እንዴት ነው ጥርቅ አድርጎ ነው እንደዛ ያደርገዋል። ምን ነው አንተ መሬት አይንካኛል? እንዴት ባል ሚስቱን አደባባይ ወጥቶ ክፉ ናት ብሎ ያወራል? ከሷ ጋር ጊዜ ያሳልፋል። የህይወት የመጀመሪያው መቃናት ሩታ ነች። ምን ነው ፍቅር እኮ ለኛ አዲስ አይደለችም። በፊት ምን ነበርሽ ነው? ከሷ ጋር 2 አመት ምናምን ጨፍራችሁ ደነሳችሁ፣ ድራማ ሰርታችሁ፣ ፍራንክ ሰርታችሁ ያልተሳካልን እኮ ነው። ከሩታ ጋር በወር ውስጥ የተሳካልን። በሁለተኛው ወር እኮ መኪና የገዛው ረሳ እንዴ? ይሄን ትጣፍጣለች ያልከውን ረሳ እንዴ? ትለያለች ካየዋቸው ሴት እሷ ገዳላት ያልከውን ረሳ? ዛሬ ሩታ እኮ ሰውን አታከብርም። ሩታ እኮ እንዴ ዋጋ አለው ነው። እሷን ቢያረገኝ አንተን ግጥም አድርጌ ግራ ጎንን ሙጋክ ዘይት አፍልቼን መደፋበ ነበር። ምን ያደርጋል? ሴቶቹ ወንድ አይደሉም፣ ሴት አይደሉም። እንዳንተ አይነት ሸለፈታም ወንድ ናቸው። ሴቶቹ ወኔ የሌላቸው ዘይታን ተክትኬ ነው መደፋብህ ነበር። እኔ ብሆን ራስን ስትመጣ በዘነዘና ቀንጥስ አድርጌ ወይን ቤት ነበር መገባው። እኔ ሩታን ቢያደርግ ከእርግዝና እስከምን እስካሁን ስትጨቃጨቁ አይሰልችም እንዴ? አንተ እኮ ነው የምትደርስባቸው ልጆቹ ላይ። እነሱ እኮ አልመጡብም። ወደ ልጅቷ በሌለች በላት አድርገ ይዘመጣ። እንደው አይታ ድራማ አይደለም እኮ ዛሬ የሰራችው ሬዲ ነገር ነው። አሳይታ ሄደች። እየሄደች ሁላ የተናገረች እኮ ነው ሄደችው። ርቃ ሁላ እየሄደች እየተናገረች ነው። የዛሬው ድራማ አይደለም ግን እንዲህ ባታረገስ ነው። እንዲህ ተደርጎ ብር የሚመጣው ቢቀርስ ደግሞ ፈራሽ ነው። ወቅ ፈራሽ ነው እኮ አንተ እኮ ማለት ነው ምን ልበል እንደው ኢየሱስ ያቆመው የአባይ ውሃ ወንክብን እኮ ግንቡ ቢፈርስም ውሃው ለዘላለም አለ። ቀይ ባህር ወንክብን እኮ እኛ አንተ እኮ ጭቃ ነህ፣ ፈራሽ ነህ። የምታዩ የትላልቅ ህንጻውላ በአንድ ሮኬት መሳሪያ የሚፈርስ ነው። አላየም?
በጦርነት ያለበት ሀገር ስልክክ ላይ መቼም ይመጣል አላየም። ፈራሽ ነው ሁሉም ነገር እዚህ ምድር ላይ ያለው። እስካሁን ከድርቁ ጀምሮ ያልጠፋው በዘመናችን ሰዎች ሁሉ ሲያደንቁት የነበረው አባይ ውሃ ነው። በቃ እግዚአብሔር የሰራው ስለሆነ እንደዛ ራስን እያየ ነው። እንደ አባይ ግድብ፣ እንደ ቀይ ባህር እኛ እንደምንገዳደለው። አንተ ፈራሽ ነህ። ለዚህ ተመለስ። ፍቅር ከዚህ ነገር ውጪ። አያገባሽም አንቺ ስለነሱ። የራስሽ ሙድ ከሱ ጋር ስሪ። ስራህ ነው። ከተሰራልሽ ስሪ፣ ከተሳካልሽ። ግን ሩታ መተሽ እንዳትነኪ። ስለ ሩታ ልጅ አያገባሽም። አንቺ ብታይ ባታይ መረቀሻታል አልመረቅሻትም። የዚህኔ ሙለዳው ለደስተኛ አይደላችሁም እናንተ። ማለት ብገሏት ደስ ይላችኋል። ምንድናችሁ ግን ከአካባቢያችሁ ልጅቷ ላይ የተላካችሁት? የአንድ አካባቢ ልጆች አላችሁ። ለምን እንደዚህ ትጠማመዳላችሁ? ለምንስ? ለገንዘብ ብላችሁ ተበልቶ ሽንት ቤት ለሚገባው ገንዘብ ለምን? የሆነ እንኳን የሚያብረቀርቅ ነገር ብትገዙ ራሱ ደግሞ አንቺ ምንም አልተሳካልሽም እኮ ፍቅር አልተሳካልሽም። ይህን ሁሉ አመት ሆነሽ ሩታ ያላትን ነገር አንቺ የለሽም። የሰው ፍቅር አላት፣ ቫይራል ይወጣል ቪዲዮ፣ አንቺ ግን የለሽም እያልኩሽ ነው። ለዚህ ከዚህ ድራማስ ብትውጪ እንደ እህት ደስ ይለኛል። አብርሃም ደግሞ ተመለስ። አይበጅም። የሰው እፍ ያጠፋል። አሁን ማባበጥን አትያ። አሁን መሬት አይንካኝ ማለትን አትያ። ሰውነት ትፈርሳለህ። ስለዚህ እንዲታየልህ ከፈለክ በጎ ነገር አድርግ። የተቸገረኝ ወደ ሆስፒታል እየጠየክ ቅረጽ። በአሁኑ ሰዓት ብዙ ታማሚዎች ተኝተዋል ሆስፒታል። ህጻናቶች እኮ በካንሰር የተሰቃዩ ነው፣ በልብ በሽታ። ለነሱ የሆነ ነገር እያደረክ እንደው እርዱ ብለህ ከዛን የሚታይልህን ቢዩ ለራሳችሁ ተጠቀም። በልጅ ለመነገድ የዚህን ያክል ከልጅቷ ጋር ግብ ከዛን እሷ ክፉ ናት፣ እሷ ሰውን አታከብርም። በጣም ነው አንተ ክብር የምታውቀው። እንዳንተ ደግሞ ሰው ይንቃል እንዴ? ከየት ግባ ማትባል ሰይጣን ሰው ስትንቅ እንዳስጠላኝ። እኔ ደግሞ እንደ አብዲ ለጋሳ ዘይት አንደክሻደፊበት ሩታ ፊቱ ላይ ሰውን ቂጡ ላይ ድፊበት። የሴት ቂጥ ይመስል ቂጡ አብጧል። አይሻልም? ፊቱ ላይ ደፍተሽ እንደው በግማሽ ጎኑ ሌላ ሰርቪስ ከሚሰጥ ቂጡ ላይ ድፊና ቤት ይቀመጥ። አሁን ያቺ ልትፈታ ነው። አልተከሰሰችም። እንዴት ይከሳል? ሴት አድርጎብኝ ነው የኔ ከሚስቱም 80 ነው ሰራተኛ ናት ብሎኝ ነው ብላ ራሷ ከሰሰችው። ዘይት ድፊበት የኔ እናት፣ ዘይት ድፊበት። ምንድን ነው የምመክረው? ወይኔ ጉዴ!